የኢትዮጵያ ወጣት ሆይ ንቃ። አንደኛ የነሱ ልጆች በምዕራቡ ዓለም ባንተ ደም መዋጮ ልጆቻቸውን በቅንጡ ትምህርት ቤቶች ያስተምራሉ። ሁለተኛ ለራሳቸው የትምህርትና የኑሮ ለውጥ አመቻችተዋል። ሶስተኛ እነሱ የሚኖሩበትን ሕይወት ትምህርትና ምቾት ላንተ መመኘት ዓለማቸው አይደለም። ቋሚ ግባቸው በሚከፈላቸው የባንዳነት ምንዳ ልክ ሀገር ማፍረስና ዘላቂ ኑሮን ማመሰቃቀል ነው። እስከ ዛሬ ምን አተረፉልህ? ወደፊትስ? ወጣቱ ወገኔ ሆይ የእምነትን አስተምሮ ተከተል። ለሕይወትህ ስኬት ደፋ ቀና ከሚሉት ጋር ተሰለፍ። ቄሮ ተንቀሳቀስና ከወንድምህ ፋኖና ሌሎች ወጣቶች ጋር ተሰለፍ። ወጣት ለወጣት ስጋት ሳይሆን ድጋፍ ነው። እኛ በወጣቶች ሕይወት መቆመር ይብቃ የሚል መፈክር አንግብና በአንድነት ተነሳ። እናት ሀገራችን ኢትዮጵያ በነጻነትና በክብር ለዘላለም ትኑር።